አንዷለም የለቀቀውን ቪዲዮ ተከትሎ ትናንት ወንድሟ ዛሬ ደግሞ አባቷ አቶ አዱኛ ዋቆ መልስ ሰጥተዋል። በቀነኒ አዱኛ ጉዳይ በትናንትናው ዕለት ታናሽ ወንድሟ በቪዲዮ በመምጣት ከፎቶ ማስረጃዎች ጋር በእንባ ታጅቦ እውነታውን የተናገረ ሲሆን በዛሬው ዕለት ደግሞ ወላጅ አባቷ በድጋሜ መተው የደበቁትን ሌላኛው ሚስጥር እጅግ ልብ በሚነካ ሁኔታ ሚስጥሩን አውጥተዋል። ቪዲዮውን ትመለከታላችሁ። ወንድሟ ሊበን አዱኛ በቪዲዮ ማስረጃውን ካቀረበ በኋላ ብዙዎች ፍትህ ለቀነኒ ማለታቸውን ቀጥለዋል። ታዲያ በዛሬው ዕለትም ከሰዓታት በፊት በራሱ የቲክቶክ ገጽ ላይ በመምጣት ደግሞ እንዲህ ሲል በመዝሙር አጅቦ ልብ የሚነካ መልእክትን አጋርቷል። ፍትህ ግን ይወጣል ከሰማይ አበጥሮ ሁሉን ከሚያይ የጊዜ ጉዳይ እንጂ ሁሉም ነገር ከፍርድ ሚዛን የለም የሚቀር ከፈጣሪ ወንበር ከሰማዩ መንበር ሳይታይ ከዙፋኑ የለም አንድም የሚቀር ፍትህ ይወጣል ከሰማይ አበጥሮ ሁሉን ከሚያይ እያለ በእንባ ታጅቦ መልእክቱን ያጋራ ሲሆን ብዙዎችም በሐሳብ መስጫው ስር ሲያጽናኑትና ሲያበረቱት እግዚአብሔር ለሁሉ መልስ አለው እያሉ ሐሳባቸውን ሲገልጹ ተመልክተናል። በዛሬው ዕለት ደግሞ አባት በድጋሚ በመምጣት ለድምፃዊ አንዷለም ጎሳ ምላሽን የሰጡ ሲሆን እሳቸውም እንደዚህ ያሉ። ልጄ ይህን ሁሉ በደል ይደርስባት እንደነበር እንኳን ያወቅነው ከሞተች በኋላ ነው። ይህንን ሁሉ ያውቅ የነበረው ታናሽ ወንድሟ ደግሞ ሚስጥሩን ለኛም እንዳይናገር መጽሐፍ ቅዱስ አሲዛ አስምላው ከአንዷለም ጎሳ ጋር አስታርቃቸው ነበር። ነገር ግን ልጄ ይህን ሁሉ በደል እንኳን እኛ ሳናውቅ ወደማይቀረው ሞት ሄደችብን እያሉ በከባድ ሐዘን ውስጥ ሆነው በዛሬው ዕለት በድጋሜ በእንባ ታጅበው ምላሽን ሰጥተዋል። ቪዲዮውን የምትመለከቱት ይሆናል። እዚህ ጉዳይ ግን አንድ ነገር መረዳት የምንችለው ሀቅ ከጥንዶቹ የውሸት ፈገግታ ጀርባ የተደበቁ ብዙ ጉዶች እንዳሉ ነው። የድምፃዊ አንዷለም ጎሳና ቀነኒ አዱኛ በተለያዩ ጊዜያት አንድ ላይ ሆነው በርካታ ፎቶዎችን ተመልክተናል። ነገር በአይን ይገባል እንደሚባለው የጥንዶቹን ፎቶዎች ተመልክተን ፍቅራቸውን መዋደዳቸውን ገምተን ነበር። በዝነኞቹ ፍቅር በመደመም በመደነቅ ከፍ ሲል በልቡ መንፈሳዊ ቅናት አድሮበት እውይ ከአይን ያውጣችሁ ይጠብቃችሁ የማይል አይኖርም። ሁሉም እየተመለከተው እየታዘበው የጥንዶቹን በደስታ የፈካ ገጽ እንጂ በጓዳ የተደበቀውን ጉድ አልነበረም። ማህበረሰቡ የጥንዶቹን ፍካት ተመልክቶ መልካም ምኞቱን ተመኘላቸው። ፍቅራችሁን ያዝልቅላችሁ ውለዱ ክበዱ አላቸው። ለካስ የሳቀ ጥርስ ሁሉ ደስተኛ አይደለም። የወዛና ያብረቀረቀ ፊት ሁሉ በውስጣዊ ደስታ የተሞላ አይደለም። የድምፃዊ አንዷለምና ቀነኒ የይምሰል ፈገግታ ይህንኑ መስክሯል። እስቲ በዛሬው ዕለት ወላጅ አባት በድጋሜ በመምጣት የተናገሩትን ልብ የሚነካ መልእክት የሚያሳይ ቪዲዮ ተመልክተን እንመለስ። እናንተም ቪዲዮን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ እያልን እንደዚሁም በሐሳብ መስጫው ስር ደግሞ ፍትህ ለቀነኒ እያላችሁ ሐሳባችሁን እንድትሰጡ እየጠየቀን ቪዲዮን ተመልክተን እንመለሳለን። አቶ አንዷለም የለቀቀውን ቪዲዮ ተከትሎ ትናንት ወንድሟ ዛሬ ደግሞ አባቷ አቶ አዱኛ ዋቆ መልስ ሰጥተዋል። የአባቲ ሜራ ማቲቲ ሜራ ማቲቲለ ሙሲዮ ቢልጂሴል ራሁደ አባቲ ሜራ ለቤተሰብና ለአባቷ አስደውዬ ነግሬያታለሁ ያለው ጉዳይ ከእውነት የራቀ ነው። እኛ እንደ ቤተሰብ የሰማነው ነገር የለም። እዚህ ላይ ልታውቁት የሚገባ ነገር ቢኖር እኛ ልጃችን በሕይወት እያለች ብቻ ሳይሆን ሞታም ከልባችን አልጠፋችም። ልታውቁት የሚገባ ነገር ቢኖር እኛ ይደርስባት የነበረውን ግፍ የሰማነው ከሞተች በኋላ ነው። ነገሩን የሚያውቀው ወንድሟም የሆነውን ክስተት ለቤተሰብ እንዳይናገር መጽሐፍ ቅዱስ አስይዛ አስምላው ነበር። ከዚያም በኋላ ሁለቱን አስታረቀች። በሌላ በኩል ጉማ ክፈሉልኝ ብዬ አላኩም ያለው እንዲሁ ፈጥረን የተናገርነው ሳይሆን ጭብጥ ያለው እውነት ነው። ራሳቸው ጉማ ልንከፍል ነው ደም በእጃችን አለ ካሉት ውጪ ፈጥረን ያወራነው የለም። በወቅቱ ወደ 15 እና 16 የሚጠጉ ሽማግሌዎች በመካከላችን ነበሩ። ሌላው የምርመራ ሂደት ላይም እያለን ተዘጋጅቶ የነበረ ድራማ ስለሆነ አሁን ቢባል አይደንቀንም። ምክንያቱም ወድቃ ነው ያሉትን
ማስረጃ ለማድረግ እንዲህና እንዲህ ሆናለች፣ ስትረስ አለባት ለሚለው ድራማቸው ሁለተኛው ክፍል ነው። እንደዚህ ልትረዱን ይገባል። በተጨማሪም በተደጋጋሚ ሐኪም ቤት ስወስዳት ነበር ላለው ምንም የነገረን ነገር እንደሌለ ልታውቁ ይገባል። አሁንም ህዝቡ ሊያውቅልን የምንፈልገው ነገር የቀነኒን ፍትህ ከመጠየቅ ውጪ ማንንም ለመጉዳት ብለን የምናደርገው አንድም ነገር የለም። የህግ አካላትም ይህንን የግድያ ወንጀል በስርዓቱ ተከታትለው ሐቁን እንዲያወጡልን ስንል ጥያቄያችንን እናቀርባለን። እንግዲህ ውድ የሁሌ አዲስ ሚዲያ ቤተሰቦች እንደሰማችሁት ወላጅ አባቷ አቶ አዱኛ ዋቆ በኦሮምኛ ቋንቋ ያስተላለፉት መልእክት በአማርኛ ተተርጉሞ የቀረበበት ቪዲዮ ነበረ። ለማንኛውም ግን የቀነኒ ጉዳይ እንግዲህ ከዕለት ወደ ዕለት እንደ አዲስ ጉዳዩ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ፍትህ ለቀነኒ የሚሉ ድምጾችም መሰማታቸውን ቀጥለዋል። በእርግጠኝነት ደግሞ ፍትህ ይኖራል ብለን እናስባለን። በትናንትናው ዕለትም ያው ብዙዎቻችሁ እንደተመለከታችሁትና እኛም ባጋራናችሁ ቪዲዮ ከ27000 በላይ ሰዎች ተመልክታችሁ ከ200 በላይ ኮሜንቶችንም የሰጣችሁበት ቪዲዮ መልእክት ላይ ታናሽ ወንድሟ ሊበን አዱኛ እያንዳንዱን ነገር በፎቶ ማስረጃዎች ጭምርና ከተከሰተበት ቀን አንስቶ ሁሉንም ነገር በእንባ ታጅቦ መልእክቱን አስተላልፎ በብዙዎች ዘንድ መነጋገር ይሆናል። ስለዚህ እንግዲህ ጉዳዩን ለህግ ብንተውም ህግ እንግዲህ በራሱ መንገድ ጉዳዩን ያስተካክለዋል ብለን እናስባለን። ነገር ግን ሊበን አዱኛ ያወጣው መረጃ ትልቅ ጉዳይ ነው ብለን እናስባለን። እናንተም እንግዲህ በዚህ በቀነኒ ዙሪያ የተሰማችሁን ሀሳብና አስተያየት በቅንነትና በማስተዋል ልትሰጡን ትችላላችሁ። እንደዚሁም በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት መስጠት እንደምትችሉ እየጠቆምን የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ እያልን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ከ32000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደሁል ጊዜው ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድሰጡን እየጠየቀን እኛም ደግሞ ለእናንተ የሚመጥኑ ፕሮግራሞችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው በመዝናኛና ቁም ነገር ነክ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁ እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።